ሰላም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው ማመሰግነው። በመቀጠል የድሬዳዋን ህዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ህዝብ ነበረ ሲያየኝ የነበረው ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም፣ ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። እስቲ ሁለት አይነት ሰዎች እናነጻጽር። እስቲ እሷ በቁስል ላይ እንጨት የምትሰድ፣ እነሱ ደግሞ የሰው ልኮች፣ በቃ የክፉ ቀን ደራሾች፣ ትክክለኛ ጓደኞች። እኔ ሊያም፣ ቤቲም፣ ሚኪዬም፣ ኤልሹም ሁላችሁ ምስጋና ይገባችኋል። ስለ ሚኪዬ በደንብ ማውራት ይችላል ስለማቆም አይት በጣም ቅን ልጅ ከደረሰበት ተጨማሪ ጨምሮ እግዚአብሔር ይስጥ። በጣም ቅን ልጅ ነው። በነገራችን እኔ ራሱ እዚህ ድረስ እንድደርስ ያደረገኝ እሱ ነው። በነገራችን ላይ በቃ እንዴት አድርጌ አካውንቴ ላንቀሳቅሰው ሚኪ ስለው ጊዜ የነገረኝ አረሰውም። ገና 3000 ፎሎወር ነበሩኝና ሚኪዬ ምስጋና ይገባዋል። ሌላ አሁን ሰው ሊንጋጋ ይችላል፣ ግን ዋንጫው እናንተ ወስዳችኋል። ጃኒ የቁርጥ ቀን ጓደኞቿ ናቸው እናንተ ማለት ነው። ሊያም ጨምሮ ሊያም በነገራችን ትልቅ አስተዋጽኦ አድርጋለች ጃኒ ላይ። እሺ ይሄ እንዳዘነጉ የሊያን ክሬዲት በሌላ ነገር አጥሏት፣ ግን ጥሩ ነገር ስትሰራ ደግሞ ክሬዲት ስጣትና ወደ እሷ ስመጣ ግን በጣም ነው የገረመኝ። እኔ ፖስቷን አይቼው ነበርና የቆየ መስሎኛል። ይሄ ጃኒ ከተናገረች በኋላ ጋጋታ ባለበት ሰዓት መስሎኝ ነበር፣ ግን አይደለም። ከ5 ቀን በፊት ነውና ጃኒ ከታሰረች 7 ቀን 6 ቀን ሆኗታል መሰለኝና ነገሮች ይቅርታ ከጠየቀች በኋላ ባትታሰር ይቅርታ ከጠየቀች በኋላ ነገሮች ከበረዱ በኋላ ነው እኛ ራሱ ነገሮች ከበረዱ በኋላ ነው ጃኒ ታስራለች ሲባል ነው በጣም ይደነገጥ ነው አይደለ? በጣም ከምወደው ባህሪ ምን መሰላችሁ? ቢያንስ እንኳን ችግር ላይ ሰው ከሆነ ቢያንስ እንኳን ከችግሩ ባላወጣውም ችግሩ ላይ ችግር መፍጠር አልፈልግም። በቃና አንዳንድ ለራሴ ተፈጥሮ ክርክር ወዳለሁ እንዴ ይላልኝ ከተጎዳ ሰው ጋር ነው መሆን የምወደው ከነጭራሽ። በቃ የሆነ ነገር አውጥቼ ጥሩ ነገር ማሳየት ሞክራለሁ፣ እንደዚህ ኖርማል ላይፌ ላይ ማለት ነው። እና አንቺን ግን እኛ የድሬዳዋ ማህበረሰብ ይቅርታ አጥፍታለች አላጠፋችም ማለት ዛሬ ሚኪ ሲናገር ሰምታችኋል። አጥፍታለች ለኛም ትምህርት ሆናለች፣ ግን ይቅር በለዋት ነው በቃ ይቅር በለዋት እና አላጠፋች አጥፍታለች። ግን የድሬዳዋ ማህበረሰብ ይቅርታ እየጠየቀን ያለ አንቺ ከነጭራሽ የኢትዮጵያ ሕዝብ ሙሉ ለማስነሳት ነው የሞከርሽው። በቃ እኔ በልጄም በእናቴ በወንድሜ ወንዱም እንዲነሳ አኔገር እሹ ከሽቲ ጋር አይደለም። በነገራችን ላይ ሽቲ መሰላችሁ ሰዎች አላችሁ። ሽቲ አይደለም፣ ያቺ ተናገራቻት ቃል ናት አይደለም እንደዛ የሆነችው። ስለዚህ እንደዚህ አነገር አደም አላጠፋችሁ ቪዲዮ እንዳለ ኮሜንት መጥፎ ኮሜንት ነው፣ ግን አላጠፋችሁ። ምክንያቱም የንቀቷ ንቀት ማለት ነው። እና እንደዚህ አይነት ሰዎች አካውንታቸው ለመንቀሳቀስ ስለሚጠቀሙበት ማለት ነው ስትገቡ እውነት እኔ በእንደዚህ አይነት ነገር አልታወቅም። ሪፖርት አድርጉ ምናምን ነገር አልታወቅም። ሪፖርት አድርጉ አዘጉባት። ስለ እውነት ነው የምላችሁ፣ በቃ እንድትማርበት። እኔ አንዳንድ ጊዜ ቪዲዮ ለቀቄ ቢያንስ እንኳን ከ10 ሰው 3 ሰው 4 ሰው መጥፎ ኮሜንት ካለው ማለት ነው አጠፋዋለሁ ቪዲዮ በቃ። ምክንያቱም ምንድነው የሚያደርግልኝ ሰዋና ልጅ ምንድነው የሚያደርግልኝ ብዬ ማለት ነው። እሷ ግን የንቀቷ ንቀት ቪዲዮን አላጠፋችውምና በእንትን ላይ በቁስል ላይ እንጨት መስደድ ልጆቿ ይደረሱ ናቸው። አሁን 19 10 ብቻ ግን ነግበን ይበሉ። በተለይ የወለድን ሰዎች በእድሜ ገፋ ያልን ሰዎች ማለት ነው ማቹርዶ ሆነን ሰውን ማስታረቅ ነው እንጂ ያለብን። ጃኒ ልጅ አይደለችም፣ ልጅ የምትሉ ሰዎች ልጅ አይደለችም። ግን ከሷ በላይ እድሜ ያለን ሰዎች ግን ለማስታረቅ መሞከር ነው እንጂ አተቀሳስሩ። አሁን እሷን በቃ በትክክሉ በቃ ሽቷን ለብሳ መታ ምን ብላ እናቴም ነው የተጎዳችው እህቴም ነው ወንድም ምን ለማየት ፈልገሽ ነው? ገብታችሁ ግን መሽን አረጋታለሁ። ገብታችሁ ሪፖርት አድርጉባትና ወይ
ታጥፋው ቪዲዮ በቃ የኢትዮጵያ ህዝብ ሙሉ እንዲነሳባት ነው ልጅቷ ያደረገችው። በቃ ምንም ተሰምቶሽ አይደለም። ተሰምቶሽ ቢሆን ኖር ልክ ቪዲዮ የለቀቀች ከነጋታው ትናገሪ ነበር። ይሄ ከበረደ በኋላ ልጅቷ ይቅርታ ከጠየቀች በኋላ ከነጋሽ ከታሰረች በኋላ ነው ይሄ ፖስት ያደረገችው። እኔ እርግጠኛ አይደለም 5 ቀን ነው ግን ጃኒ ግን 7 ቀን ወይ ደግሞ 6 ቀን ብትሆን ነውና እንደዚህ አይነት ነገር የምታደርጉ ሰዎች ግን ከመጥፎ ጥሩነት ይሻላል። በቃ ለመጥፎነት የምትጠቀሙበት ኢነርጂና ለጥሩ ነገር ለመስራት የምትጠቀሙበት ኢነርጂ ይለያያልና ይሄ ላችሁ ነው የመጣሁት። እነ ሚኪዬ እነ ሊያየ እነ ኤልሹ እነ ቤቲ ግን ምስጋና ይገባችኋል። የጃኒ ግን ዋንጫ ወስዳችኋል። አሁን ሌላ ሰው ሊንጋጋ ይችላል። እናንተ በነገራችን ላይ በጣም ቅርብ ጓደኞቿ ያልሄዱ እናንተ ሄዳችኋል። ጎበዝ የሰው ልኮች ሰዎች በቃ ሰው ታውቃላችሁ አይደለ? አመሰግናለሁ ባይ ሁላችሁም እየመጣችሁ ነበር እያያዙ ነበር እየጠየቁኝ የነበርኩና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ የመጣችሁ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ ጃኒ ያለውና ድሬ ማለት እቺ ናት። ድሬ ማለት እቺ ናት። እቺ ልጅ ናት። ከልብ በቀርባሏት በቃ ከልብ በቃ ድሬዎች አላችሁ፣ ድሬዎች አላችሁ። እቅር ብለናል። ጃን ሳሰላ